በትግራይ በርካታ አካባቢዎች የተከሰተው ረሃብና ድርቅ በሚሊዮኖች የሚቆጠሩ ለፍቶ አደር አርሶ አደር ገበሬዎች አባወራዎችና እማወራዎችን ሕልውና ጥያቄ ውስጥ ያስገባና ስጋት ውስጥ የጣለ ክስተት ነው። እነዚህ የሀገር ዋልታና ደጀን የሆኑ አርሶ አደሮች ቀደም ባሉት ዓመታት ለፍተው ጥረውና ግረው ሲያገኙት የነበረውን ምርት ከራሳቸው አልፈው ለሰፊው ሕዝብ ለገበያ በማቅረብ ኢኮኖሚውን በመደገፍ የማይተካ ሚና ሲጫወቱ የነበሩ የሀገርና የሕዝብ ባለውለታ ናቸው። ይሁንና ግን ትላንት በዛሬ የተተካና ታሪክ ሊቀየር በመቻሉ ከሆድ ይልቅ ሕሊናዊ ነጻነትና ፍትህ እንዲሁም ከራስ ይልቅ የሕዝብና የሀገርን ክብር በማስቀደም የገጠማቸውን የህልውና አደጋ በመቀልበስ ሊወርና ሊያጠፋቸው የመጣን ጠላት ውድ የሆነ የህይወትና የደም መስዋዕትነት በመክፈል ደምስሰው ከሸኙ በኋላ ስምና ክብራቸውን ሀገርና ሕዝባቸውን ማስጠበቅ ማቆየትና ማዳን ቢችሉም እንደ ሰው ሰራሽ ላልሆነው የተፈጥሮ አደጋ ግን የተሸነፉ መስለዋል። ረሃብና ድርቅ፣ እርዛትና ማጣት መጣው ሳይል መጥቶ ዛሬ ላይ ለጦርነት ያልተሸነፈውን ክንድ አዝሎት አድክሞት ጽናታቸውንና ትዕግስታቸውን እየተፈታተንና እየተገዳደራቸውም ይገኛል። በትንሽ መሬት ላይ ብዙ ምርትን በማምረት የሚታወቀውና ጠንካራ የሥራ ባህልን በማዳበርና በብዙ ግብርና መርም ሆነ በሌሎች ማኅበራዊ ኢኮኖሚያዊ ዘርፎች ብዙ አበርክቶ ሲያደርግ የነበረው የትግራይ አርሶ አደር ፖለቲከኞች እርስ በርስ ተጨካክነው በፈጠሩት ችግር ራሱንም ሆነ ውድ ልጆቹን እንዲሰዋና ሀገሩን እንዲያድን የተገደደበት ጦርነት ውስጥ መግባቱ ሳያንሰው በጦርነቱ የደረሰበት መከራ ሳያንስ በረሃብ አለንጋ መጠበሱ ልብ የሚሰብርና ለሕሊና የሚከብድ ክስተት ነው። አሁን ላይ በትግራይ የተከሰተው ድርቅና ረሃብ በተመሳሳይ የታሪክ አጋጣሚ በ1970ዎቹ ዓመተ ምህረት ማለትም በ1977 ዓመተ ምህረት ከተከሰተው ረሃብ ጋር በብዙ መልኩ የሚመሳሰል ነው። በወቅቱ ኢትዮጵያን ይመራ የነበረው ወታደራዊ የደርግ አምባገነናዊ መንግስት በትግራይና በወቅቱ ማለትም በ1970ዎቹ የነጻነት ትግል በማድረግ ላይ በነበረው የትግራይ ሕዝብ ላይ ጦርነት አውጆ ብዙ ውድመትና ኪሳራ ከተፈጠረ በኋላ ምንም ሳይቆይ የዝናብ መጥፋትን ተከትሎ በተከሰተው ድርቅ ምክንያት አጋጥሞ የነበረው ረሃብ የትግራይ ሕዝብ አሁን ላይ በቅርቡ ካሳለፈው የኢትዮ ትግራይ ጦርነት በኋላ የተፈጠረው ሌላኛው ማህበራዊ ችግር መሆኑ ክስተቱን እንዲመሳሰል ከማድረጉም በላይ ነገሮችን ከታሪክ ማህደር ጋር በማጣቀስ በጉልህ ለመመልከት የሚያስችልም ይሆናል። በተመሳሳይ ልክ የኢትዮ ትግራይ ጦርነት በነጻነት ፈላጊና በወራሪ በጨቋኝና በተጨቋኝ መካከል የተደረገ ጦርነት መሆኑ በ1970ዎቹ ዓመተ ምህረትም ከነበረው በጨቋኝ ስርዓት ደጋፊዎችና በተጨቋኝ ነጻነት ፈላጊ ህዝቦች ወይም ኃይሎች መካከል የተካሄደ መሆኑ ሁኔታውን የሚመሳሰል ብቻም ሳይሆን ለነጻነት የሚታገልና የሚዋደቅ ህዝብ ላይ የሚፈጸሙ በደሎችና የግፍ ተግባራት ምንም እንኳን የዘመንና የሁኔታዎች መለያየት ቢኖርም አሁን ድረስ የቀጠሉ መሆናቸውን የሚያመላክት ነው። በኢትዮ ትግራይ ጦርነት ወቅትም ሆነ በቅድመ ጦርነት ጊዜያት ሲፈጸሙ የነበሩ አንድ ህዝብና ብሔር ላይ ያነጣጠሩ ኢሰብአዊ ተግባራትና ህገወጥ የሆኑ እርምጃዎች ነጻነት የሚሹና የሚፈልጉ ህዝቦች ነጻነታቸውን ለማስከበርና ለመጎናጸፍ የራስን ዕድል በራስ የመወሰን ህገ መንግስታዊ መብትን ለመጎናጸፍ የሚከፍሉት መስዋዕትነትና የሚደርስባቸው መከራና ስቃይ ምን ያህል መራራና እልህ አስጨራሽ እንደሆነ በግልጽ የሚያስገነዝብ ነው። በቅድመ ኢትዮ ትግራይ ጦርነት ጊዜያት በነበሩ ዓመታት በትግራይ ህዝብ ላይ በፌዴራሉ መንግስትና በሌሎች በየአካባቢው በጎበዝ አለቃ በተዋቀሩና በተቋቋሙ የሚሊሻ ስብጥር ኃይሎች የደረሰበት መከራና ግፍ ከባድ ነው። በተለይም በፌዴራሉ መንግስት የሚተዳደረውን አውራ ጎዳና ጨምሮ በተለያየ አቅጣጫ ትግራይን ከመሃል አገር ጋር የሚያገናኙና የሚያስተሳስሩ መንገዶች መዘጋታቸው፣ በተጨማሪም ልክ እንደ 1970ዎቹ ዓመተ ምህረት የደርግ መንግስት ዘመን የትግራይ ህዝብ መሰረታዊ የሚባሉ የህዝብ አገልግሎቶችን እንዳያገኝና ከሀገሪቱ አንጡር ሀብት ተጠቃሚ እንዳይሆን ተደርጎ ዙሪያው ገደል የሆነበት አይነት ዘመን እንዲያሳልፍ ተፈርዶበት ወይም ተወስኖበት የቆየ መሆኑ የሚረሳ ታሪክ አይሆንም። አረንጓዴ ካኪ በመልበስ የሚታወቁት የደርግ የጦር ሰራዊት አባላትና ሚሊሾች የትግራይን ህዝብ አንበጣ በሊታ ችጋራም እያሉ እንደዘመቱበትና በ10 ሺዎች የሚቆጠሩ ዜጎችንም በየአካባቢው በሚገኙ እስር ቤቶች ሲያጉሩና በ100 ሺዎች የሚቆጠሩ ዜጎችን ደግሞ ከቀያቸው እንዲፈናቀሉና
ለረሃብ ለእርዛት እንዲዳረጉ ሲገፋፉ ወይም ሲያስገድዱ የነበሩበት ሁኔታና ሲያሰቃዩ የነበሩ መሆናቸው ዛሬም በዘመነ ብልጽግናም ከማዕከላዊ መንግስት ጦር በተጨማሪ የክልል ልዩ ኃይሎች፣ በጎበዝ አለቃ የተደራጁ መንግስታዊ ያልሆኑ ኃይሎችና እንዲሁም የጎረቤት ወይም የባዕድ ሀገር ጦር ሰራዊትን ጨምሮ በጋራ ተባብረው ትግራይን መውጋት ብቻም ሳይሆን በደርግ ዘመነ መንግስት እንደነበረው በተመሳሳይ በ10 ሺዎች የሚቆጠሩ የትግራይ ተወላጆችን በአደባባይ የደቦ ፍርድ በመፍረድ ሲረሽኑና ሲገድሉ ብሎም ወደ እስር ቤቶች ሲያግዙ መስተዋሉ ሌላኛው የማይረሳው አሳዛኙና ታሪክ ይቅር የማይለው የጭካኔ ተግባርና ከያኔው የአምባገነኑ መንግስት አስነዋሪ ተግባር ጋር የሚመሳሰለው አረመኔያዊ አሁናዊ ተግባር ነው። በሚዲያው ዘርፍም ቢሆን የትግራይ ህዝብ በሌላው የሀገሪቱ ብሔር ብሔረሰብና ህዝቦች ዘንድ እንዲጠላና እንዲገፋ የሚያደርጉ በርካታ የፕሮፓጋንዳ ስራዎች መሰራታቸው ግልጽ ነው። ዘጋቢ ፊልሞች ሳይቀሩ በአማረና በአግባቡ በተከሸነ ሁኔታ ተዘጋጅተውና ተሰናድተው ትግራይ ጠል ለሆኑ የፖለቲካ ኃይሎች በሚጠቅም አቀራረብ ቀርበው ብዙሃኑ ትግራይ ጠል እንዲሆን የተደረገበት አጋጣሚም ሌላኛው ከማይዘነጉ የጥላቻ ተግባራት መካከል በታሪክ ማህደር ተሰንዶ የተቀመጠው በደርግ ዘመነ መንግስት ከተፈጸሙ አስነዋሪ ድርጊቶች ጋር የሚመሳሰለው ተግባር ነው። ትግራይን ድምፅ አልባ ለማድረግና አሽመድምዶ ለመጣል የተሰሩ ስራዎችም እንዲሁ ከአፈናና ከጅምላ ጭፍጨፋዎቹ እኩይ ተግባራት ቀጥለው ድምፅ አልባ የጅምላ ጭፍጨፋ የሚል ስያሜ የተሰጣቸው አስነዋሪ የወንጀል ተግባራት ከሆኑት መካከል በያኔው በአምባገነኑ ሰው በላው በደርግ ዘመነ መንግስት ሲፈጸሙ እንደነበሩ አይነት በህዝብ ላይ የተፈጸሙ ወንጀሎችና ጥቃቶች ናቸው። በጦርነቱ ወቅትም ቢሆን በዓለም አቀፍ ሕግ የተከለከለ በጦር ወንጀለኝነት የሚያስጠይቁ የኃይል እርምጃዎች የተወሰዱ ሲሆን መርዛማ ፈሳሽ ኬሚካሎችና ሌሎች ከባድ መሳሪያዎችና የድሮን ድብደባዎች መፈጸማቸውም የደርግን አምባገነናዊ መንግስት አርዮሳዊ ተግባር የሚያስንቁ እንጂ ተናንሰው የሚታዩ አለመሆናቸውን ቢቢሲ ጨምሮ ስመጥር የሆኑ ዓለም አቀፍ የሚዲያ አውታሮች ያጋለጧቸው በትግራይ ህዝብ ላይ የተፈጸሙ አስከፊ የአውደ ውጊያ ታሪኮች ናቸው። ትላንት ጨቋኝና ሰው በላ የሆኑ የጭራቅ ስርዓቶችን በመገርሰሱና የሁሉም ህዝብ ኩራትና የጋራ ቤት የሆነችውን ህብረ ብሔራዊት ኢትዮጵያን በመገንባት ሂደት ከአካል መጉደልና ከደም መፍሰስ በላይ ውድ የሆነ የህይወት መስዋዕትነት የከፈለው የትግራይ ህዝብ በገዛ ሀገሩ ጸጉረ ልውጥ ተብሎ እንደ ባዕድ አገር ዜጋ ሲሰደድና ተሸማቆ እንዲኖር ሰፊው የአምላክ ምድርም ጠቦት የስቃይና የፍርሃት ኑሮን እንዲኖር በገዛ ሀገሩ የተገደደበትን የታሪክ አጋጣሚ ማንም የማይዘነጋውና ልክ አሁን እየሆነ ያለ ያህል ከፊቱ የማይጠፋ ሌላኛው በትግራይ ህዝብ ላይ የተፈጸመበት ሰይጣናዊ ተግባር ነው። ይህ ሁኔታ በደርግ ዘመነ መንግስትም በተመሳሳይ መልኩ በትግራይ ህዝብ ላይ ሲፈጸም የነበረ ነው። በመንግስታዊና መንግስታዊ ባልሆኑ ተቋማት በሙያቸው ህዝብና ሀገርን ሲያገለግሉ የነበሩ ተጋሮችና የትግራይ ደጋፊ የሆኑ ዜጎች ከስራ ገበታቸው የተባረሩበት፣ በማይመጥናቸው የስራ እርከን ላይ የሥራ መደብ ላይ ወርደው እንዲቀመጡ የተደረጉበት፣ አስተዋጽኦአቸው የተዘነጋበት፣ አበርክቷቸው የተረሳበትና ከሃዲዎች ተብለው የተብጠለጠሉበት፣ ስማቸውን በከንቱ የጠፋበት ሁኔታም ቢሆን ከዚህ የጸረ ትግራይ ኃይሎች የግፍና የማን አለብኝነት ተግባር መካከል የሚካተት ቀድሞም በደርግም ሆነ በአጼዎቹ ዘመነ መንግስት በትግራይ ህዝብ ላይ ሲፈጸም የነበረ የቀጠለ የታሪክ ሂደት ስለመሆኑ ሁሉም የሚስማማበት ነው ብንል ማጋነን አይሆንም። ውድ አድማጭ ተመልካቾቻችን በዚህ አጭር የሀተታ ዜናችን ለመዳሰስ ከሞከርናቸው የጸረ ትግራይ ኃይሎች ተግባርና ድርጊቶች ባሻገር በትግራይ ህዝብ ላይ የተፈጸሙ ቁጥር ስፍር የሌላቸው የትየለሌ አስተዳደራዊ በደሎችና ወንጀሎች መፈጸማቸው የፈጠረው ማኅበረ ኢኮኖሚያዊ ቀውስ መፍትሔ ሳያገኝ የትግራይ ህዝብ እንደ ረሃብ ባለ አሁናዊ ተፈጥሯዊ ሰው ሰራሽ ችግር እየተፈተነ መሆኑ የትግራይ ህዝብ በረሃብ አለንጋ እየተጠበሰ ባለበት በዚህ ወቅት ሀገር